ሰላም እንዴና አንተ ሌባ ጠንቋይ ከ3 ወር በፊት ትዝ ካለ አንተ ጋር መጥቼ 50 ሺህ ብር በልተከኝ ከዛም በጎረቤቴ በከባዱ አስደብድበከኝ ያልኩን ሳታሳካልኝ ቀርተ ነበር። ለዛ ነው እንደሌሎቹ በርሶ መጀን አባታችን ምናምን ያላልኩ። ነገር ግን በቃ አሁን ሁሉን ነገር እንርሳውና ዛሬ አንድ ነገር እንድታረግልኝ እፈልጋለሁ። ግን እንዴ ለማነ እንዴ ኮጆ አይዞ ምንም ሐሳብ አይግባ። ያው ላንተ ከዚህ በፊት የፈለከው ነገር በእኔ ምክንያት ሳይሳካል ቀርቷል። ነገር ግን ከዚህ በኋላ እመነኝ እኔ አንተን ለመካስ ዝግጁ ነኝ። አይዞ ምንም እንዳያሳስበ። በአሁኑ ያልከው ነገር በሙሉ ይደረግልሃል። ከዛ ራስ ታመሰግነኛለህ። በቃ አሁን ሽንት ቤት ደርሼ ልምጣና እንዲደረግልህ የምትፈልገውን ነገር ትነግረኛለህ። መጣው አይ አሁንም የሌባ ጠንቋይ እንደ ጅል ነው የሚያስበኝ። ቆይ ባለፈው የወሰደብኝን 50 ሺህ ብርና እንደዛ በጎረቤት ያስደበደበኝን እንዲህ በቀላሉ የተውኩለት መስሎታል። በቃ ዛሬማ እኔ በተራዬ ይህንን የማይረባ ጠንቋይ ለስራው አስከፍለዋለሁ። ደግሞ አሁንማ ጭራሽ አይፎን ስልክ ሳይቀር ገዝቷል። በቃ ዛሬማ አይፎኑን ሰርቄ በተራዬ አሳብደዋለሁ። ለማንኛውም አሁን ሳይመጣ በፊት የጠንቋዩን አይፎን ስልክ ሰርቄ ከዚህ ልጥፋ። አንተ ኮጆ እንዴ ስልኬን ይዘህ ወዴት ልትሄድ ነው? ውይ በቃ አንተ የማትረባ ጠንቋይ የኔና ያንተ ጉዳይ እዚህ ጋር ማብቃት አለበት። በቃ ስልክህንም የሰረኩ ባለፈው እኔም በጣም ስላከሰርከኝ ለኔ ማካካሻ ይሆናል ብዬ ነው። ስለዚህ ከዚህ በኋላ ስልክ አለኝ ብለህ እኔ ጋር ድረሽ እንዳትል። ኮጆ አዝናለሁ። ከሄድክ ይህንን ቦክሰርህን ስላስደገምኩበት አቃጥሏለሁ። ከዛም አንተ አብደህ ትቀራለህ። አሁን ምርጫው አንተ ነው። ትዛል አይደል ባለፈው ያሰብከው እንዲሳካ ብዬ ቦክሰርን የተቀበልኩ። አይ ኮጆ መጀመሪያም አንተ ሌባ ጠንቋይ ስትለኝ እኔ ላይ የሆነ መጥፎ ነገር እንዳሰብክ ጠርጥሬ ነበር። ያው አሁን ከኔ ማምለጫ ምንም አማራጭ ስለሌለ መነፋረቅን ብታቆም ይሻላል። ካልሆነ ግን እዛ ጋር ካሉት ገረዶቼ ጋር የእጅህን ሰጥቼ ወደ ሲኦል ልካለሁ። በነገራችን ላይ ኮጆ ቦክሰርን አቃጥዬ አሳብዳለሁ ያልኩ ያው ፈርተህ ወደ እኔ እንድትመጣ ነበር። ለዛ ነው ብዙ ሰዎች እኔ ጋር ሲመጡ ቦክሰራቸውን የምቀበላቸው። ከዛም እንዳንተ ሲያስቸግሩ ቦክሰራቸውን እያሳየው አስፈራራቸዋለሁ። ለማንኛውም ኮጆ አንተ የኔን ውድ አይፎን ስልክ ለመስረቅ በመሞከርህ ከዚህ በኋላ የኔ ገረድ እንድትሆን ወስኜብሃለሁ። ባይሆን አንድ አማራጭ ልስጥ። የኔ ገራጣቢ ትሆናለህ ወይስ ከሰል አራጋቢ? የኔ ቡና አፊ መሆን ትችላለህ። ምርጫው ያንተ ነው። ሄይ እባክህ ለምን እባክህ አባቢ በርሶ መጀን የዛሬን ብቻ ማረኝ። እኔ በቃ ያንተ ስልክ መስረቅ አልነበረብኝም። እባክህ እኔ አንተ ገረድ መሆን አልፈልግም። እባክህ ተወኝ፣ እባክህ ልቀቀኝ። ወይኔ የማንም ጠንቋይ መቀለጃ ነው። እሺ ቤቲ በአፍሪካ የተረጋጋ ኢኮኖሚ ያላት ሀገር ማን ናት? ጋምቢያ። እሺ በጣም ጎበዝ። አንተ ደነዝ የተረጋጋ ሰላም ያላት ሀገር ማን ናት? ሶሪያ። አንተ ጀዝባ ሱሪያ የተረጋጋ ሰላም አላት? እሺ ቤቲ በኢትዮጵያ ብቻ የሚገኝ ብርቅዬ እንስሳ ማን ነው?